ያው እንደምታውቁት ጀማል ኔትወርክ እንለዋለን እኛ አካባቢ ጄምስ ነው ምንድነው ቲቸር በቃ እንግዲህ ጄም ነው ያለው ሁኔታ ምንድነው የኔም አካውንቴ ስለተመታ መዲናም ከደስ የመታለች ቅድም እንዳሳዩዋችሁ ልጆቹ እነዝናቸው እንግዲህ ልጅ ያለው ሰው በልጅ አይጨክንም ይሄ ልጅ አሁን የሚለብሰው እንግዲህ ማታ ይሄን ይለብሳል ይሄን ለብሶት ያድራል ይሄን ይውት ያያችሁት ነው አይደለ የኛ ልጆች ግን ምን አይነት ስንት አይነት ልብስ ለብሰው ፓምፐርስ ተደርጎላቸው ምኝታ ምን እነዚህ ግን አይታችኋቸዋል የሚተኙበትን ሁኔታ ትላልቅ ሰዎች አሉ ትላልቅ እናቶች አሉ ረጅ የሌላቸው ቤተሰቦቻቸው የሞቱባቸው ምንም ነገር ደግሞ ጭራሽ ቤተሰቦቻቸውን የማያቋሉ ዝምሃልና ወገን ከወገኑ ነው ይሄ የብሔረሰብ ጉዳይ አይደለም የቋንቋ ጉዳይ አይደለም ሰው የመሽተት ጉዳይ ነው እኛ ፖለቲካ ልንሰራ አይደለም ፖለቲካ ጋር የሚያገናኘን ነገር የለም ግን አንድ ሰው እደጃፈ መጥቶ ቀሪ አድርግልኝ ወይም አሰላሙ አለይኩም ካለ እንጀራም ያለህ እንጀራ ታበላለህ የሌለህም ልብስም ከሆነ ልብስም ትሰጠዋለህ ከፈለክ ቤት ገብተህ ታስተኛዋለህ እኛው ሰው እንሽተት ነው እንደ ሰው እንሰብ ነው እንረዳዳ ነው እንጂ እኛ መንግስት ጋር የሚያገናኘን ነገር የለም ፖለቲካ ጋር የብሔር ችግር የለብንም የቋንቋ ችግር የለብንም ኢትዮጵያዊና ኢትዮጵያዊ ነን ነገር ግን ኢትዮጵያዊ እንደመሆናችን መጠን የተቸገሩ ወገኖች አሉን ረመዳን አንድ ሰው አቡካዶ ቤቱ ይዞ ሳይገባ ቢቀር ሀብሀብ ቤቱ ይዞ ሳይገባ ቢቀር ምን ያክል እንደሆነ ታውቃላችሁ ተምር ልጆቻችሁ ሌላ ቤት ተምር እየተበላ እነዚህ ደግሞ ተምር የሌላቸው ተመልከቱ ልጆቻችን ሾርባ እየጠጡ እነዚህ ሾርባ የሌላቸው ልጆቻችን አሳምቡሳ እየበሉ እነዚህ አሳምቡሳ የማይበሉ ልጆች አሉን እኔ አሁን ለትልቆቹም ብቻ ሳይሆን ህፃናቶቹ ምን ያክል ሩሃቸው እንደሚፈልግ እና አሁን ያላቸውም ይዘው እየመጡ ነው እዚህ መስጂድ ለኢማሙ የሆነ ልብስ ሰጥተናል ከአዲስ አበባ እንልካለን ያላችሁ ቃል የገባችሁ ሰዎች ሀበሻ ኮምቦልቻ ሀበሻ የባህል ልብስ ለ20 ሰዎች ቃል ገብተሻል ልብሱን ደግሞ ማስከጀል የሰው ልጅ ያጓጓልና ረመዳን ሳይገባ በፊት ልብሱን ብታስረክቢን ባይነኝ ሁላችሁንም እንወዳችኋለን ማክሰኞ በሚደረገው ቻሌንጅ ሁላችሁም እንድትቀላቀሉ በአክብሮት ጋብዘናል ለመላ ኢትዮጵያ